ስለ ክርስቶስ ስለ ጌታ ትንሣኤ በቅኔም እንዲህ ይሰበካል ማለት ነው። በጣም ደስ እርስዎ ምን አሉ ካልሽኝ እኔ ልበልሽ አንድ ቅኔ። ጥሩ በሰበቡ ብዙ ነገሩ። አዎ ትንሣኤ ወዋ በውዋ የቃሉ ትንሣኤ ወዋ እምዴዴ ትንሣኤ ወእምዴዴሁ ሰደደ ሞተ ብእሲተ ወይ ቤለሃ እስእል አምላከ የዶም ሕይወተ ዳግመ እያርኤኒ አይነኪ መቅበርተ ወቆሳቁስየ ሕማማተ ሀደጉለኪ ትንበሪ መበለተ። ምን ማለት ነው? ይሄ ማለት በአጭሩ ሲገለጽ በአማርኛ ሲገለጽ ይሄ ቅኔ በእርግጥ ቅኔ ስትተረጉሚው ስሜት አይሰጥም። ለሚያውቀው ስትሰሚ ነው። ግጥምም እንደዛ ነው አይደለም? ከአንድ ቋንቋ በአንድ ቋንቋ የተገጠመ ግጥም ወደ ሌላ ቋንቋ ስታመጭም ቦታውን አይመታም። ያ ነገር ያስቸግራል። እንዴት ነው ስለ ቲያትር ያለ ግንዛቤ ሲባል ቲያትር ጥርሴን የነቀልኩበት ነው አላት ለእንትና ለቻይናዋ ሲላት ደነገጠች። ማለት እኛ ጥርሴን የነቀልኩበት ነው የሚለው እና በእኛ አማርኛና በእነሱ የቻይና ቋንቋ ጥርሴን ነው የነቀልኩበት ስትይ አይገኝም። የሰውዬ ጥርስ ልክ እንደዛ የቅኔውም ሀሳብ እንደዛ ነው። እና በግዕዝ የምትገልጪው ነገር በአማርኛ እንደምንም ብለው ለኔ ማለት ነው። ትንሣኤ ጀግና ወይንም ትንሣኤ ባል አልተግባቡም ሁለቱ። ሞትና እሱ ሞት ሚስቱ ናት። አልተግባቡም። ስለዚህ ሞትን አባረረ። በድለዋለች። በጣም ስለበደለችው አባረራት። ወይ ቤለሃ እስእል አምላከ የዶም ሕይወተ ዳግመ እያርኤኒ አይነኪ መቅበርተ ሁለተኛ አይንሽን መቃብር እንዳያሳየኝ ለሕይወት አምላኬ እነግራለሁ አለ ትንሣኤ። አግኝተሽኛል? ይገባል? ግልጽ ነው አላት። ወቆሳቁስ ሕማማተ ሀደጉለኪ ትንበሪ መበለተ በቃ የቤት ንብረቴን ምኑ የሚያስፈልገውን ነገር ሕማማቱን ትቸልሻለሁ ክርስቶስ። አየሽ? ምክንያቱም ሕማም መከራ ከሞት ጋር ነው ያለው አይደለ? ያንን ሁሉ ድል አድርጎ ክርስቶስ ተነሳ ነው መልእክቱ። ሀደጉለኪ ተውኩልሽ ትንበሪ መበለተ እዛው አርጅተሽ ትሮሪያታለሽ አለ ክርስቶስ የሚል ስሜት ነው የሚሰጠው። እኔና መጋቤ ሥርዓት ጌዲዮን የሚባለው ሁለታችሁ ያው ጌታ ሁለት እያደረገ አይደል የሚልካቸው የነበረው። ሁለታችን ለዚህ እውቀት እዛ መሄድ አለባችሁ ተባለ። እሺ አለ። እኛ እንግዲህ ከዛች ሰፈር ወተን አናውቅም። ያኔ ስንት ዓመት ይሆናቸዋል? እንግዲህ ያን ጊዜ 12 13 14 እንደዚህ ነው። በጣም የልጆች እድሜ ነው። የልጆች እድሜ ነው። ግን ይሄ ቃሉን ስትበይ ግን ትልቅ ሰው ትሆኛለሽ። እንደ ትልቅ ማሰብ ትጀምሪያለሽ። ስለዚህ ወደዛ ይሄዳሉ ሲባል በመሃሉ ገጠሩን ለማሳየትም ይሁን አላውቅም ዲማ ወሰዱን እንዲሁ ለዝግጅት። እኛ አናውቅም፣ ከአዲስ አበባ ወጥተን አናውቅም። ዲማ ጊዮርጊስ ባህል አለ። ተክለ አልፋ የሚባሉ ጻድቅ አሉ፣ አቡነ ተክለ አልፋ። እሳቸው ልናከብር ሄድን። እዛ ሄድንበት ምክንያት ምንድን ነው? ለረጅም ዘመን አለቃ ሐዋዝ የሚባሉ የእናቴ አጎት እዛ ይቀድሱ ነበረ። የትውልድ ቦታ ሆኖ ሳይሆን ያው በቃ እዛ አካባቢ በቆሎ ተማሪነት ሄደው ይሆናል አላውቅም። ግን እዛን ያን ማክበር አለባችሁ ተብለን ሄድን። እዛ አናውቅም። ለመጀመሪያ ጊዜ እዛ እንግዲህ ስለ ገጠር ህይወት አየ አይናችን ማለት ነው። ከዛ ዲማ ውስጥ ቡራኬ አገኙ ይባርኳቸው ተብለን አለቅ የእንታ ማርቆስ የሚባሉ የላይ ቤትና የታች ቤት ትርጓሜ መምራሉ የጥንት ሰው ትዝ የሚሉኝ እንደዚህ አርጅተው በጣም ያረጁ ነበሩ። የእሳቸው ተማሪ ከእሳቸው ተመርቀው የሚወጡ ዲሜጥሮስ የሚባሉ ደግሞ ሰው እንደነበሩ አስታውሳለሁ። ይሄ ልጅነት እንደ ህልም ነው የሚታየ። ርቀት አለው በጣም ረጅም ዘመን እኮ ነው። ከዛ እሳቸው ጋር ቀረብን። አሁን እሳቸው ጋር ቀረብንና ተነገራቸው። እነዚህ ልጆች እንደዚህ ናቸው፣ በልጅነታቸው እንዲህ የዘመናዊን ትምህርት ከልክለን ይሄኛውን እንዲማሩ አድርገን እዚህ ደርሰዋል ምናምን ተብሎ ተነገራቸው። እሳቸው ደግሞ ይሄን አልተቀበሉት። አይ ሰው ወደ ሙያው አይደለም የሚስበው። እሳቸው የመጽሐፍ መምህር ናቸው። ላይ ቤት ታች ቤት ያልኩሽ ምን ማለት ይመስልሻል? ያተረጓጎም ሂደት ይለየዋል ማለት ነው። የትርጓሜ ቤቱ ነው። እሳቸው ግን ሁሉንም የያዙ ተጠያቂ ሰው ናቸው።
ስለዚህ ምን ዜማ ምን ሰራል? ዋናው ትልቁ ነገር ቅኔ ነው። ቅኔ ቢማሩ ይሻላል ተባለ። ያው ሁሉም ወደ ራሱ ሙያ ነው የሚገጥት። ስለዚህ በቃ አይ ጥሩ ነው እንግዲህ ያሳቸው ካሉ ተባለ። ይሄን ሐሳብ ተቀብለን መጣን። መሄድ አለባችሁ ተባለ። አሁን እኔ እዚህ ላይ ትንሽ ከበደኝ። አየሁት ገጠሩን ሳየው እንደ አዲስ አበባ አይደለም። አዲስ አበባ ቁጭ ብለሽ ስለ ገጠር ስታስቢ እንደዛው ነው የሚመስልሽ ካላየሽው። ግን ያቺ ሳየው ከበደኝና እኔ ተቃወምኩ፣ አልሄድም አልኩ። ጌዲዮን ሄደ። መጋቤ ሥርዓት ጌዲዮን አለሙና ተክሉ ጓደኛው አብረው ሄዱ እነሱ። አሁን እኔ እዛው ዝም ብዬ እየተማርኩ ዜማውን ቁጭ ብዬ እያለሁኝ 6 ወር ነው 7ኛው ወር ላይ አንድ ቀን ከእናቴ ጋር ቁጭ ብለን አንተ እኮ በቃ አለችኝ እናቴ፣ በቃ አንተ ምንም ይሄ ሁሉ ድካም ሁሉ ከንቱ ሆነ። አሁን እነሱ ባለቅኔ ሆነው ነው የሚመጡት አለች። ቁጭ ብለን ቡና እየጠጣን በቃ የሆነ ቁጭት ውስጤ እንዲሰርጽ ብላ ነው አሰብኩበት። ሌሊትና ውሳኔው ከራስዎት እንዲመጣ ነው። መሄድ አለብኝ አልኩኝ። ከዛ እኮ ከኔ እንዲመጣ ነው። ይሄ እኮ ራሱ የትውልድ የአስተዳደግ ብልህነትን ያሳያል እኮ። እንዴት ልጅሽን እንደምትቀርጪው የሚያሳይ ነው። መሄድ አለብኝ ከማለት እንዲሄድ የማነሳሳት እንትን ነው። ከዛ ጠዋት ተነሳውና መሄድ አለብኝ አልኩ። ትሄዳለህ? በጣም ጥሩ። ተዘጋጀ። አንሶላ ምናምን አዘጋጁ። ያው እዛ ስቴጅ ያን የምትለብሺ ይመስላቸዋል። እንደ ዩኒቨርሲቲ እንትን ሞጋ ጫማ ታውቂያለሽ? ምን አይነት ናት? ከመኪና ጎማ የሚሰራ ነው። ሞጋ ጫማ በረባሶ። አዎ እሱ እዛ በጣም ትልቅ ጫማ ነው። ገና ነበረ አካባቢው ያን ጊዜ። ያን አድርጎ መታየት በራሱ ትልቅ ነገር ነው። እሱን አልሰብተን ሄድን። እኛ የምናውቀው ሸራ ጫማ ነው ያን ጊዜ። ሸራ ጫማም ያው በስንት ጊዜ ነው የሚገዛው። ሸራ ጫማ የተገዛልሽ ዕለት አንዳንድ ጊዜ አርገሽም ልታድሪ ትችያለሽ። የልጅነት አይደለ ላለማውለቅ አይደል? ስለዚህ ሄድን። እዛ ስንሄድልሽ እዛ እንትና የሚባል በጽሐ የሚባል ተማሪ ነበረ። ዘራፊ ነገር ሆኖ ዝም ብሎ የሚለው ዘራፊ ስልሽ የቅኔ ዘራፊ ማለት ነው። እና እየዞረ ነው ህይወቱን የሚመራው። ዝም ብሎ በቃ ይነግዳል። ምን ይላል። አሁን ለምሳሌ ዋዋጎ ላይ በጽሐ አለ። ዋዋጎ ቲያትሩ ላይ ከሁሉም አይነት ሰብስቤ ነው እንደ ተልሚድ ይለዋል። እንትን ዝም ብለው የሚዞሩ ህይወታቸውን በዙረት የሚጨርሱ ግን እንደዚህ አይነት ሰው ነው። እና አዲስ አበባ ለንግድ መጥቶ ነበር ነው ይዤው ሄዳለሁ አለ። እሱ ይዞኝ ሄደ። ግን እዛ ስደርስ ያው ወንዝ ውሃ ነው የምትጠጪው ምናምን አልተስማማኝም። መንገድ ላይ ብዙ ችግር ተፈጠረ። ብዙ መከራ ደረሰ። ያው ታመምኩ ምናምን ሄድኩኝ ተማሪ ቤት። እኔ እንግዲህ የምጠብቀው ያው ትምህርት ቤት ጥሩ ነገር ትበያለሽ፣ ጥሩ ውሃ ትጠጫለሽ ምናምን ነገር ነው። ምንም ነገር የለም። እሱን መልመዱ ከባድ አልነበረም? በጣም ከባድ ነው እንጂ አሁን አንቺ መጀመሪያ ስትሄጂ ያው በእንግድነት እንግዳ ስለሆንሽ ተማሪው እግርሽን ያጥሩሻል። መጀመሪያ ጊዜ እንግዳ አሁን አየሽ ኢየሱስ እንዴት እንደሚሰራ አየሽ። በኦርቶዶክስ ተዋሕዶ ቤተክርስቲያን እግርሽን ያጥባል። ክርስቶስ እግር አጥቧል ዝቅ ብሎ። እግርሽን ካጠቡ በኋላ ተማሪዎቹ የተለየ መኝታቸውን ለቀው ከለመኑት ኳቾሮ የተሻለውን ነገር ላንቺ አቅርበው ያስተናግዱሻል 1-2-3 ቀን። በመነገታው በማግስቱ ደግሞ በአለቃው አማካይነት የኔታ ፊት ትቀርቢያለሽ። ከየት እንደመጣሽ ትጠይቂያለሽ። ከ3 ቀን በኋላ ገና መለማመድ አለብሽ። ያው እኮ ተማሪውም ያጠናሻል እኮ አይደል? የራሱ መንገድ አለው። የእኛን ጊዜ ዘመን ነው ማወራልሽ። ከዛ በዛ መልኩ የኔታ ጋር ቀረብኩ። ጉድ ብለዋል። ለምንድን ነው እንዴት ሰው ከአዲስ አበባ ድረስ ለቅኔ ይመጣል? ሰው ወደ አዲስ አበባ ይሄዳል እንጂ እንዴት ከአዲስ አበባ ለቅኔ ብለው ይመጣሉ? ሌላ ተልእኮ ሊኖራቸው ይችላል የሚል ሁሉ ሀሳብ ነበራቸው። ለምን ያልሽ እንደሆነ በወቅቱ የዚህ አባ ቀይ ሽብር፣ ነጭ ሽብር ነገር የሚባሉ ሁሉ ስለነበረ በኋላ የተነሳ ያን ጊዜ ባይነሳም እና የሆነ ችግር ቢኖር ነው እንጂ ምናምን ስለ ዓላማችን አልተረዳም። ያው እንግዲህ ቀረብ ሁኔታ ጋር አይዟችሁ እንግዲህ እሳቸው
በነገራችን ላይ እዚህኛ የእንተ ያሬድ ማለት ንጉሠ ነገሥት ማለት ናቸው የቅኔው። እውነቴን ነው የምልሽ። ለእኔ ሊቀ ሊቃውንት ያሬድ ንጉሠ ነገሥት ናቸው። ሊቀ ሊቃውንት ጥበቡ ንጉሠ ነገሥት ናቸው። ሊቀ ሊቃውንት ተስፋ ንጉሠ ነገሥት ናቸው። ሊቀ ሊቃውንት አንዳርጌ ንጉሠ ነገሥት ናቸው። ሊቀ ሊቃውንት መንግስቱ ንጉሠ ነገሥት ናቸው። አስተማሪዎችን ነው እየጠራሁልሽ ያለው። እዚህ ሁሉ ውስጥ ስዞር ነበር። እንግዲህ ይሄ እነዚህ የቅኔ መምህራን ብዙ ሊቃውንትን የማግኘት እድልም ገጠሙት ማለት ነው። አዎ ትሄጃለሽ። አንዱ ጋር ትማሪና ቆይተሽ ደግሞ ወደ አንዱ ጋርም ልትሄጂ ትችያለሽ። ምን አለ እዛስ ምን አይነት ነው ያለው ነገር? ለምሳሌ ቢቸና ይንታ ተፍሳ የሚሏቸው ነበሩ። ይንታ ተስፋ ተማሪ ናቸው። እነዚህ ስመጥር የሆኑ በየቦታው ያሉ ታላላቅ የቅኔ መምህራን ናቸው። የሚገርምሽ እነዚህ መምህራን ታዲያ አንድም ደሞዝ የላቸው፣ ምንም አይነት ክፍያ የላቸው። ለዛ ለቅኔው ህይወት የሚኖሩ ናቸው። አንዳንዶቹ ከተማሪያቸው በሚለምንላቸው እንጀራ የሚኖሩ ናቸው። በእኛ ዘመን አለ እንደዚህ አይነት ነበሩ። ምክንያቱም ይሄ ከትውልድ ወደ ትውልድ ቅድም እንዳልኩሽ እየተላለፈ የመጣ ነገር አይደለም። አዎ ህዝቡ ደግሞ ይሄን ነገር ያከብረዋል። ህዝቡ በጣም ያከብረዋል። ይኸውልሽ አሁን አንቺ ብድግ ብለሽ ትምህርት ቤት ልሂድ ብትይ፣ ውጭ አሁን ለተምሬ ልምጣ ብትይ ስፖንሰር ትፈልጊያለሽ አይደለም እንዴ? የት ነው የማርፈው ትያለሽ ምናምን። ይሄ ግን ባዶ አኩፋዳሽን አዝለሽ ሄደሽ ማህበረሰብ ህብረተሰቡ ያየዋሁ ኢትዮጵያዊ ወገን ተቀብሎ አስተምሮ ሄደሽ በእንተ ስማ ለማርያም ስለማ አምላክ ብለው ስትይዚ ደጅ ጋር ቆመሽ አንዲት እንጀራ ብትኖር የተማሪ ናት ከልጆቹ በላይ ላንቺ ነው የሚያቆያት። ያችን እንጀራ ታቆያታለች። ከዛ እዛ ደጅ ላይ ሆነሽ በእንተ ስማ ለማርያም ስለማ አምላክ ብለው ስትይ ትወጣለች። የቤቱ ባለቤት ተሜ ብላ ያንን ዘርግታ ትሰጥሻለች። እንደውም አንዳንዶቹ በጣም ስታሳዝኛቸው ደግሞ የኛ ከከተማ የሄደ ሰውነት ስለሆነ ይገርማቸዋል። እንትናችን ገጽታው ያስታውቃል። አሁን ከገጠር የመጣን ሰው የፈለገ ብትቀቢው የፈለገ ብታላሹ ታውቂዋለሽ አይደለም? ስለዚህ ያውቁናል። እና ተሜ የት ነው ሀገር ይላሉ። ያው ሀገር ሲሉ እነሱ ያው አካባቢውን ለመጠየቅ ነው። እና ወደዛ ወደ ሸዋ ነው ምናምን ስንላቸው በጣም የተለየ ሩቅ ሀገር ያለ ነው የሚመስላቸው ስላልሄዱበት ያው አለኝ ከዛ መጥተህ ነው ይላሉ። የያዘችውን ኩርማን እንጀራ መለስ ስትልና ትገባና ጨምራ እንትን ጨው ትጨምርበታለች። ጨው ማለት ይሄ በበርበሬ የተለወሰ ነው በእነሱ ይሉታል። እሱን ለውሳ ጨምራ ትሳይሽ። ወጥም ካለ ይጨምራል ማለት ነው። ጠላም ካለ አንድ እንትን ይሰጥሻል ማለት ነው። አንድ ጽዋ ጠላ ቀላል አይደለም። ይሄን ማግኘት በጣም ብዙ ነው። ይሄን አግኝተሽ በተማሪ ህይወት ከኩርማን እንጀራ ይሄ ሁሉ ባንዴ ያገሳሽ ነው እኮ የምትገኘው። ከዛ በኋላ በዚህ አይነት ህይወት እንግዲህ በአብሮነት ነው የሚበላው አይደል? እዛው ነው ይዘው የሚሄዱት። ትለምኝና ትለምኛለሽ። ሲለመን ዝም ብለሽ ያገኘሽው ቦታ ሁሉ አትለምኝም እኮ። ህግ አለው የትምህርት ቤቱ መተዳደሪያ፣ ባህላዊው መተዳደሪያ አለ። ለምሳሌ ይሄ ቤት ይሄ መንደር ከሆነ ላንቺ የተሰጠሽ አንቺ ተመርቀሽ እስክትወጪ ተመረሽ እስከምትሄጂ ድረስ ለዛ ጎጆ በተሰጠው ከዛ ብቻ መንደር ነው የምትለምኘው። ወደ ሌላ መንደር ሄደሽ ከለመነች ቅጣት አለው። ስለዚህ መንደሩ ራሱ እኮ እየለመደው ይመጣል። ያንን ይለምድሻል፣ ያቅሻል እኮ አንቺን አስተምሮ ይሸኛል። ደግሞ ሌላው ተማሪ ይሄ ነው እኮ የሚገርመን ኢትዮጵያዊነት። አይሽ ይሄንን ነው ማየት ያለብን። ያ እኮ ኢትዮጵያዊ ወገን የራሱ ልጅ አልተማረም፣ ያልተማረ ሊኖር ይችላል እኮ። የኔ ልጅ አልተማረ ምን አገባኝ ለምንድን ነው በየቀኑ የምሰጠው እኮ አይልም። አንዲት እንጀራ መሶብ ውስጥ ስትኖር ቀን በቀን ነው የሚሆነው አይደል? ቀን በቀን 11 ሰዓት ላይ ወደ ልመና ነው የምትሄጂው። 11 ሰዓት ትለምኛለሽ። ከዛ 12 ተኩል ምናምን ትመጫለሽ። እስከ 1 ሰዓትም ሊመሽ ይችላል። ትመጫለሽ። ስትመጪ ግስ የሚባል አለ። ግሱን ያወርዳሉ የኔታ። ያንን ግስ ትሰሚያለሽ። ቀረቅኔት ካለ ትቀጽያለሽ። መቀጸል ማለት ማጥናት ማለት ታጠኛለሽ። ሌሊት ተነስተው የኔታ ወይንም የኔታ ያዘዙት አንድ የቅኔ ዘራፊ ቅኔ ይዘርፋል ማለት ነው። ያን ትቀበያለሽ፣ ያን ታጠኛለሽ። ጠዋት ደግሞ ያንን አስመስለሽ ለማምጣት ቅኔ በየጫካው ቅኔ ቆጠራ ይባላል። ያንን ትበተኛለሽ። የትምህርቱ ሂደት እንደዚህ ነው። ከዛ እየበሰልሽ ስትሄጂ ቅኔ ትሞያለሽ። በጣም እየበሰልሽ ስትሄጂ ደግሞ
4 5 6 7 ዓመት ስትሆኚ አስነጋሪነት ይሰጥሻል። አስነጋሪ ማለት መስማት፣ የሰዎችን ቅኔ እየሰማሽ ማረም ነው። ቅኔ መዝረፍ ግን አትችይም፣ ገና ነሽ። ከዛ ይህን እያደረግሽ በጣም መብሰልሽን ሲያዩ የኔታ ቅኔ ዘራፊነት ይሰጡሻል ማለት ነው። ቅኔ ዘራፊነት ሲሰጡሽ ግን ቅኔ ዘራፊ ሆነሃል አይደለም የሚሉሽ። ገብቶሻል? ልክ አሁን እንዳንቺ እንደዚህ ቁጭ ብለው ቅኔ ሊዘርፉ መጥተዋል አይደል? ብዙ ቅኔ ዘራፊ አለው። አሁን አንቺ ብትሆኚ ዘራፊው ቅድስት ቅኔውን ዝረፊ ይሉሻል። ድንገት ማፍሰስ ነው ድንገት እንጂ ብዕርና ወረቀት ተገናኝተው ግጥም ሰርቶ ቅኔ ሊባል አይሆንም። እንዴት ሊሆን ይችላል? ድንገትማ እና እዛ ቅኔ ውስጥ ግን ዜማ ልክ ህግ አለው ቅኔው ራሱ። ገብቶሻል? ቅኔው ህግ አለው። ያንን ህግ መጠበቅ ያስፈልጋል። እማሆይ ገላነሽ የሚባሉ ትልቅ ባለቅኔ ነበሩ። ሴት ባለቅኔ አይደለም? አዎ። እንደውም ከማስታውሰው ከጋዜጠኛ ነገር ጋር የተያያዘ ነገር አላቸው። በጣም የሚደንቀኝ ጋዜጠኛው ከዚህ ከአዲስ አበባ ድረስ ካሜራውን ጭኖ ሄዶ ደቅኖ ካሜራውን ቃለመጠይቅ እያረገ ነው እና በደርግ ጊዜ ነው። እንደው ቅኔን እንዴት ያዩታል አላቸው። እሳቸው አይነ ስውር ናቸው። አሁን ቅኔ አንተ ይህን አማርኛ ሳታስተካክል ነው የመጣኸው? ቅኔ ምኑን ይታያል? ይዘርፉታል እንጂ እሱ ለማለት ያለ አንዳንድ አማርኛ በማይሄድ መልኩ ሀሳቡን ፈልጎ ነው ነገር ይዞ አንዳንድ ሰዎች ይሄን ስታነሺ ከተረዳ ይላሉ። ህጉ እንዲጠበቅ ጥሩ ነው፣ ነገሩ እንዲጠበቅ ማለት ነው። እና በቃ በዛ መልኩ ነው ቅኔ ዘራፊ ይሆናል። እየዘረፈ እዛ ቅኔ እየዘረፈ እያስቀጸለ የኔታም የሚዘርፉትን እየሰማ እንትን የቅኔ መንገዶች የሚባሉ አሉ። ግስ አለ፣ 7 አገባብ 7 እርባ ግምር የሚባል አለ። አሁን እዚህ ባሳይሽ በጣም ይገርምሻል። ይህን 2 መጽሐፍ የሚያክል አለ የጻፍኩት ማለት ነው። ግሱ ምናምን ምኑ ልናየው እንችላለን። ያንን ሁሉ ትቀጽያለሽ። አሁን እሳቸው ጋር ስጨርሽ እንግዲህ በመጨረሻ ያው ትመረቂያለሽ ማለት ነው። ምን ያክል ጊዜ ይወስዳል እሱ ማለት መመረቁ? አሁን እንደው መብሰልና መረዳት የተለያየ ነው። በጣም መብሰል የተለየ ነው። ለራስ ያህል ሊታወቅ ይችላል፣ ግን በጣም መብሰል። ትዝ የሚለኝ ምንድን ነው፣ አንድ ጊዜ የደራሲያን ማህበር እንዲህ ያሉትን ነገሮች ለማጥናት የጋራ ጉዞ አድርጎ ነበር ማስታውሰው እዛ ጋር እና እዛ አቋቋም ቤት ሄደው ዶክተር በፍቃዱ መሰለኝ የጠየቀው ይሄንን እና አንዱ ተማሪ በጣም ይዘማል፣ በጣም እንትን ያደርጋል እና ይሄ ተማሪ አሁን ስንት ዓመቱ ነው አላቸው። 17 ዓመቱ ነው እዚህ ከተቀመጠ አሉት መምህሩ። እና አሁን በቃ ጨርሷል ማለት ነው አሉት ሲላቸው፣ አዎ ግን ይቀረዋል። ይሄ እንድትበስ ያደርግሻል፣ ጥንቁቅ እንድትሆን። ግን እኔ በጣም የሚገርመኝ ይሄ ሁሉ ድካም ምን ለማግኘት ነው ብሎ እንደዚህ አይነት ነገር የለም። ይሄን ሰርቼ እንዲያትርፌ እንዲሰርቼ አይደለም። በቃ ይሄን ማወቅ አገልግሎትና ማወቅ እውቀት ነው። ማወቅ አዋቂ መሆን ነው። እና በዛ መልኩ ነው እንግዲህ እዛ ኖርን። እኔ ደግሞ በጣም ምን ያክል ጊዜ ቆዩ? ተስማማኝ፣ በጣም ተስማማኝ ህይወቱ። ቅኔው እንትን መጀመሪያ ተገናኘን። በቃ እኔና ዜማ ሳይሆን እኔና ቅኔ ስንገናኝ ነው ጥሩ የሚሆነው። ቅኔ ነው የኔ ጸዋ ፋንታዬ ለዘይሁቦ ይሌለ ቅዱስ ጳውሎስ ለአንዱ ይሄን ይሰጠዋል፣ ለአንዱ ይሄን ይሰጠዋል ይላል። አየህ፣ ለአንዱ የመጻፍ፣ ለአንዱ የመናገር፣ ለአንዱ የማድመጥ፣ ለአንዱ የመፈወስ፣ ለአንዱ የመስማት ይላል። ለእኔ ቅኔ ነው የተሰጠኝ እና ተስማማን። በቃ ከዛ ካኪ ዘራፍ ማለት ሆነ። በቃ በየሄድሽበት እዛ ጨረስን። እዛ ስጨርሽ ያው ትመረቂያለሽ። ግን በጣም የሚገርምሽ እዛ ኖርን፣ ብዙ ዓመት ኖርንና መጣሁ አዲስ አበባ። አዲስ አበባ ከመጣሁ በኋላ ዓመቱን ያውቁታል? ቅድም ዓመቱን ብዬሽ ነበር። እሱን ዓመተ ምህረት ትዝ አይለኝም። ግን ብዙ ቆይ መጣሁና እዚህ ወደ 90 መጨረሻ ይሁን 80 አካባቢ በቃ እንትን ተወጥሬያለሁ በጣም
በቅኔ ማለት ነው። እና በየሄድኩበት ቅኔ ማፍሰስ በቃ አይደለም የሆነ ግብዣም ካለ ብድግትና እንደው ያን ጊዜ አሁን ይኸውልሽ ምንም አይነት መጠጥ አልጠጣም። ስጋ ቅቤ ምናምን ነገር ሁሉ አልበላም። እኔ አሁን ምንም አይነት ነገር ከበሽታ ከህመም የተነሳ ግን እዛ ስለለመዱት ነው። አይ በቃ አስጠላኝ ከጊዜ በኋላ ደግሞ በቃ ብቻ ተውኩት። የራሱ ምክንያት ቢኖረው እንዳ ዝም ብለሽ ይህን ያነሳውሽ ልጅ ስለምግብ አሁን አንተ በልተሽ ጠጥተሽ ደስ ይልሻል አይደል? ፍሱ ስትሆኚ ይመጣል አይደለም? በይበይ ይልሻል አይደለም? ይስማሽም አይስማሽም ብድግ ብለሽ ታፈሻዋለሽ። ቅኔውን ማለት ነው። ግዴታ በቃ እዚህ ያለ ነገር መውጣት አለበት። ይወጥርሻል። አሁን አንዳንዴ እኮ ትጽፊያለሽ አይደል? ከዛ እንደዚህ አደርግ ነበር። አንድ ቀን እንትን ሄድኩኝ ወደ ፒያሳ ሲሄድ ባንዲራ ምናምን ተሰቅሏል። ቤተ ክህነት ውስጥ ገባሁ። ስገባ ትልቅ ዝግጅት ነው። ብፁዕ ወቅዱስ አቡነ መርቆሬዎስ የኢትዮጵያ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ነበሩ። በእሳቸው ጊዜ ነው። ገባሁ። በቃ የቅኔው ሰዓት ሲደርስ ትኩስ ነው። አየሽ፣ እኔ አፍላ ነው። አሁን ለምሳሌ እኔ ገና እንደመጣው ነው ስለ ቅኔ እያወራው ነው አይደለ እንዴ? አሁን አፍላው ቢመጣና እኔ ብንገጥም ብለሽ አስብ። ልክ አፍላ እግር ኳስ ተጫዋች እና የቆየ ተጫዋች እና አፍላነት ላይ ስትሆኚ በቃ ማፍሰስ ጀመርኩ። ከዛ አቡነ መርቆሬዎስ አስቆሙኝ እና ጥሩት አሉ። ተጠራሁኝ፣ ሄድኩኝ፣ ቀረብኩኝ። በጣም ገርሟቸዋል። የት ነው ያለው ምናምን አሉ። እንደውም ብዙ ጊዜ እሳቸውን ውለታ ሳልናገር በመቁረጤ ይቆጨኛል። እውነቴን ነው የምልሽ። ለምን ያልሽኝ እንደሆነ ለእኔ ለተደረገው ነገር ሳይሆን ይሄ ሙያ እንዲቀጥል ትላልቅ ቦታ ያሉ ሰዎች ምን ማድረግ አለባቸው የሚለውን ነገር የሚያስተምር ይመስለኛል። እዛች ቦታ ነው ያወቁ። እንደዚህ ብዬ ነገርኳቸው። እሺ ማክሰኞን አሉ። አፍላነት ነው ብዬሻለሁ እና ትኩስነት እድሜ ላይ ነው ያለሁት። አይመቸኝም አልኳቸው። በሀገር ደረጃ ታላቋን የኢትዮጵያ ቤተክርስቲያን የሚመሩት ሰው ሊቀ ስዩማን ራደ አስራስ የሚባሉ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ነበሩ። በጣም ነው የገረማቸው። አሁን እንግዲህ አንድ ጥበቃውን ጠሩና ይሄ ልጅ ሲመጣ እንድታስገባው አደራ በደንብ ይኸው ምናምን ብለው እኔ ወጥቼ ሄድኩኝ። ነገሩ ተረሳ። እኔም ረሳሁት። ልጅነት ትበያለሽ፣ ትጠጫለሽ፣ ስላለባበስሽ ስለምናምንሽ ነው የምትጨነቂበት ያን ዘመን። ያ ጊዜ ልጅነት ጊዜ ስለነበር ከዛ አንድ ቀን ከጓደኞቼ ቁጭ ብለን ደጀ ሰላም ውስጥ ዘኬ ታውቂያለሽ? የዝክር ምግብ ዝክር አይደለም። ሙታን ሰዎች ሲሞቱ ህየንተ ነፍስ ጸሎት ለተደረገበት ነፍስ ይማር በሉልን ብለው ይዘውት የሚመጡት ነው። ሰለስት ላይ 40 ተስካር 80 ምን እየተባለ የሚወጣበት ነው። ደጀ ሰላም ደጀ ሰላም ድሮ ካህናት እሱ ነው ደሞዝ። እና ከዛ ፊት ያው ሰው ሲሞት እጣ ፍራንክ የሚባል ነገር አለ። እሱን ላስታውሰት ነበር በኋላ ብዬ ነው። እጣ ፍራንክ ማለት ምን መሰለሽ? አንድ ሰው ክርስትና አገልግሎት ያገኛል ወይ ሰው ሞቶበት ለሞተበት አገልግሎት ያገኛል ወይ ሌላ መንፈሳዊ አገልግሎት ያገኛል። ቅዱስ መጽሐፍ እንደሚለው ደግሞ ይደሉ አስቡ ለዘይት ቀና ይላል። ለሚያገለግለው ዋጋው ይገባዋል ይላል። ወይንም የሚያበራየውን በሬ አፉን አትሰረው ይላል መጽሐፍ አይደለም እንዴ? ለነሱ የሚሆነውን ነገር በሳንቲም ይሰጣል። ያን ጊዜ 6 ብር 5 ብር ወይ 8 ብር ሊሆን ይችላል። በጣም ሰውየው ሀብታም ከሆነ ደግሞ 10 ብር 15 ብር 20 ብር ሊከፍል ይችላል። ትልቅ ብር ነው ያን ጊዜ። ከዛ ምን ይሆናል መሰለሽ? እዛ አገልግሎት ላይ ያሉት ሰዎች 20 ሊሆኑ ይችላሉ፣ 40 ሊሆኑ ይችላሉ። ስለዚህ ሳንቲሙ ይዘረዘርና በተዋረድ ይሰጣል። ለምሳሌ አንድ ሰው 75 ሳንቲም ሊደርሰው ይችላል የመጀመሪያ ላይ ያሉት። ከዛ 60 ሳንቲም 50 ሳንቲም 30 ሳንቲም እያለ ወደ ታች ይወርዳል ማለት ነው፣ ወደኛ ወደ ልጆቹ ጋር። አሁን እኔ 10 ሳንቲም ነበር የሚደርሰኝ። ከባድ ገንዘብ ነው።
ብዙ ነው። ተጠራቅሞ ሙሉ ልብስ ለብሼበታል ከሸራ ጫማ ጋር እና ይሄ ነው እጣ ፍራንክ ማለት። ስለዚህ ቤተክርስቲያን ለረጅም ዘመን በእጣ ፍራንክ ነበር የምትገለገል። ከዚያ በፊት መሬት ነበረ፣ በመሬት ነበር። ከዛ በኋላ ግን በእጣ ፍራንክ ስትገለገል ነው የኖረችው። ከዛ በኋላ ነው ወርሃዊ ክፍያ፣ ወርሃዊ ደሞዝ የሚባለው ነገር የመጣው እንጂ እኛ ስንመሰረት አባቶቻችን ስንቀበል ይህን አገልግሎት እጣ ፍራንክ ነበር ቤተክርስቲያን፣ በእጣ ፍራንክ ጊዜ ነበር ማለት እና እዛ ደጀ ሰላም ነው የምልሽ። ደጀ ሰላም ይመጣል፣ ሞልቷል፣ ዳቦ ሞልቷል፣ እንጀራው ሞልቷል። ሁሉ ሙሉ ነው። የአቦ ቤተክርስቲያን ደጀ ሰላም ምሉ ነበረ። ምሉ ነበር ስትይ ማየት ያለብሽ ይቺ ቤተክርስቲያን ብዙ ሺህ ነዳያንን ሰብስባ ነው። ታዲያ ቤተሰብ የሚበሉት የሚጠጡት ስራ የሌላቸው እድሜያቸው የገፋ ሰዎች ሁሉ በዚህ ተጠቃሚ ናት። ስለዚህ ቤተክርስቲያኒቱ በስጋ ብዙ ሰዎችን ይዛ ነው የምትኖረው። መቃብር ቤት ሰጥታ ለብዙ ነዳያን መሰብሰቢያ ናት። አይደለም ክርስቶስ የነዳያን ቤት አይደለች ቤተክርስቲያን? ያ ሁሉ ሰው ነው የሚሰበሰበው እና እዛ ጋር ደግሞ እዚያ ላይ የምትበይው ነገር የተለየ ጣዕም ነው ያለው፣ የተለየ ነገር ነው ያለው ቤትሽ ከምትበይው እና ለዛ ነገር በጣም ነው ትኩረት አስታውሳለሁ። እዚህ አሁን እነ ፍስሐ ባይው እነ ልዑል እነዚህ ሁሉ አሁን ቅድም ያልኩሽ አስተማሪ የተማሩ ሰዎች ናቸው አብረውን የኔ እዛ ቁጭ ብለን ስናወራ እንዲህ አንተ ፓትርያርኩ እኮ እንዲህ ብለውኝ ነበረ። ለምን አንሄድም? እንሂድ እንግዲህ ያው ጠላችንን ምናምን በሆነ ነገር አስቀመጥንና እንጀራችንን ከደንና ሄድን። ስንሄድ ሰውዬው ገና ከሩቅ ሲያየኝ አስገባኝ። ገባሁኝ። ልክ ሲያዩኝ በለው እስቲ እንግዲህ ይሆናሉ አልኩኝ። በቃ እዛ መርቆሬዎስ አልኩ። በቃ ቁጭ በል እሺ ቁጭ አልኩ። የስጋጃው ላይ ምንጣፉ ላይ ያስቀመጡኝና እንዴት ነው ቅኔው በቅኔው ተመርቀሃል አሉ። አላስመረኩም አልኳቸው። ያን ጊዜ ቅኔ አላስመረኩም ጋር ለምን መሰለሽ ትንሽ እውቀት በጣም ከባድ ነው። ስለዚህ የኔን ያህል ባለቅኔ ያለ ሰውም አልመሰለኝም እና በቃ እኔ በቅቻለሁ ብዬ ነው የመጣሁት እና ይሄንን ቅኔና ትርጓሜ እንደገና ሄደህ ብታስመርቀው ምናምን አሉኝ አባታችን። እኔ እንደገና ሄጄ ለምኜ መብላት ምናምን አልኳቸው። 200 ብር አውጥተው ሰጡኝ። መጀመሪያ 200 ብር ሰጡኝና የሚያስፈልግን ነገር በዚህ ሞላ፣ በየወሩ ደግሞ እኔ ልካለሁ ተባለ። ሄደው እንዲማሩ ካላቸው ፍላጎት እኔ ውጪ ሄደው መማር ነው ምናምን። ያን ጊዜ ቤተክርስቲያኒቷ ግሪክ ሮም ምናምን እንደዚህ እየላከች ቴዎሎጂ ትምህርት አስተምር ነበረ ያን ጊዜ። ስለዚህ እዛ መሄድ ነው የፈለግኩት ስላቸው ምን ችግር አለው ይህንን ተምረህ ስትመጣ አስመርቀህ ስትመጣ እልካለን። ባህር ዳርም ጎንደርም እዚህ ሸዋ ውስጥም ያስቀመጥኳቸው መምህራን አሉ። የሆነ ነገር ጨርሰው እንዲመጡ ከእነሱ ጋር ሆናችሁ ወደ ግሪክ እልካችኋለሁ 5ታችሁንም አሉ። እሺ ምን ቸገረኝ እንግዲህ ትልቅ ሰው ቃል ነው። እሺ ብዬ ወጣሁ። ለእናቴ ነገርኳት። ጥሩ ነው ተባለ፣ ተደገፈ። በዛች 200 ብር የሚያስፈልገኝን ነገር ይሄ አቡጀዲ ምናምን ገዛሁኝና ተመልሼ ባህር ዳር ይገኝታ መንግስቱ የሚባሉ አሉ። በስመ አብ በጣም ወዳቸው ባለቅኔ ናቸው። መጀመሪያም እዛው ነበሩ? አይ አልነበርኩም። ቀይረው ነው? ቀይሬ። ምክንያቱም እሳቸው ቅዱስ ፓትርያርኩ ብዙ ጊዜ ሲሄዱ ባህር ዳር እሳቸውን ስለሚያገኟቸው እሳቸው ጋር እንድትሄድ አሉ። ሄድኩኝ። በቃ ተጽፎልኝ በደብዳቤ። ከዛ ትንሽ ቆየና ከነበርኩበት የአቦ ቤተክርስቲያን ጋር ውል ተደረገና ይሄ ደሞዝ በየወሩ እንዲከፈለኝ ሆኖ እንድማር የመጀመሪያው ኢትዮጵያዊ ስኮላር ያገኘው ሰው ነኝ ማለት በቅኔ በኩል ማለት። ከዛ ባህር ዳር ሄድኩኝ፣ ገባሁ። በቃ ባህር ዳር የተመቸደው በጣም ሙቀታማ ነው። በእኛ ጊዜ ነው የምልሽ፣ ገና እንዲህ ያልሰፋችን በጣም ትንሽ ከተማ ነበረች። ግን ያሉት ሆቴል ቤት ሄደሽ ገና በእንተ ስማ ለማርያም ስለማምላክ ብለው ስትይ ያንን ትርፍራፊ አምጥተው አንዴ ነው የሚሞላው። ሌላ ቤትም አትሄጂም። ያንን አመጣለሁ። በቃ ያንን እዛ ድሮ እንትን አለ ያመጣሁት ቅኔ እዛ ድሮ የተማርኩት እዚህ እሳቸው የእንታ መንግስቱ ጋር ተጨማመረ። ቁጭ ብዬ ደንበኛ ዘራፊ ሆንኩኝ። በስሬ ተማሪዎች አሉ። እነዛን ታስቀጥላለች። ሌሎች የሚያውቁ ደግሞ አሉ። እንደሱ ነው ህገ ደንቡ፣ እንደሱ ነው። በአንድ ጎጆ ውስጥ አንድ
ዘራፊ ወይንም አስነጋሪ ካለ በስሩ ከሱ በታች ሆነው አሉ። ምክንያቱም እሱ ያስቀጽላቸዋል፣ ያስጠናቸዋል፣ የሚጎላቸውን ነገር ይነግራቸዋል። እንዲህ ነው የቅኔው ጉዞ ፍሰት። ይሄ ነው ህጉ። በጣም ተራራርተሽ የምትኖሪበት ማለት ነው። ብዙ ነገር የታለፈበት ይመስለኛል እና ትዝታውን ሙሉ ወደዛ የወሰድኩት ይመስለኛል ረጅሙን ሰዓት በሱ ስለወሰደ። አይ መነካካቱ ጥሩ ነው። ወደ ሌላኛው ሀሳቦች ከመግባታችን በፊት እዚህ ጋር በርከት ያሉ መጽሐፍቶችም ይታዩኛል። እነዚህ መጽሐፍቶች የተተረጎሙት በእርሶ ነው። ወደ 80 ያክል መጽሐፍቶችን ለመተርጎም ችለዋል እና አሁን ደግሞ ትልልቅ መጽሐፍቶችም አሉ። አሁን የጀመሯቸውም ስራዎች አሉና ስለ መጽሐፍት፣ ስለ ድርሳናት ተርጓሚዎች እስቲ ትንሽ እናንሳ። እሺ፣ ደስ ይለኛል። እንግዲህ ከዛ ካልኩሽ ነገር ከተመለስኩኝ በኋላ ምን ጠፋ? ለመጀመሪያ ጊዜ በጣም የማረሳቸው ሊቀ ካህናት በለጠ የሚባሉ ሸንኮራ ዮሐንስ ቤተክርስቲያንን በህዝብ ዘንድ በጣም ያሳወቁ ትልቅ አባት ነበሩ። አላቃቸውም፣ አያውቁኝም። እንዲሁ ቅኔ አፍስሼ ስወርድ አገኙኝና ናናና አንተ አሉኝ። ስሜንም አልጠየቁኝ። እስቲ ይችን ነገር ተርጉምልኝ አሉና የሆነ ይችን ነገር ተርጉማትና አሉኝ። ሄድኩኝ፣ ወሰድኩኝ፣ ተርጉሜያት መጣሁኝ። ተርጉሜ ስመጣት ጥሩ ነው አሉ። አማርኛውን አዩና ግን ወደ ህዝቡ እንዲገባ ቀለል አድርገው ቋንቋውን ጠበቅ ያለ ቋንቋ ሆነ። ትልቅ ወፈር አለና ቋንቋ እንትን ነው። ምን መሰለሽ፣ ያው ታወፍሪያለሽ። ለምሳሌ አሁን የእኔን ቅኔ ብዙ ሰዎች እንትን ነው ይሉታል። በቃ እንደ ድንጋይ ከባድ ነገር ነው። የተለመደ ቋንቋ ማለት አልወድም። ተራቃል በእኛ አሁን ሆረ፣ ቆመ፣ ነበረ፣ ተቀመጠ ምናምን ቅኔ ውስጥ ማስገባት ምናልባት የኔታ ተስፋ ተጽዕኖ ሊሆን ይችላል ይሄን ያመጣብኝ። የኔታ ተስፋ ጋር የሆነ ሰሞን ነበርኩኝ፣ የኔታ ብዙአየሁ ጋር ነበርኩኝ። ለ3 ወር ያህል የኔታ ብዙአየሁን አውቃቸዋለሁ። የኔታ ተስፋ ምን ይላሉ? እንደዚህ አይነት ተራቃል ቋንቋ ስትጠቀሚ አይወዱም። የኔታ ያሬድ ግን ሁሉን የሚያስተናግዱ ናቸው። ስለዚህ አውርደዋሉኝ። ያችን ትንሽ ነገር ቀለል አድርጌ አመጣኋት። ያቺ መጽሐፍ ታተመች። በስንት የታተመች ይመስልሻል? መጽሐፏ በ25 ሳንቲም አንዷ መጽሐፍ ተከፍሎባታል። ለእኔ አይደለም የከፈሉ፣ ለእሳቸው እኮ ነው ተርጉምልኝ ያሉት። ገባኝ። የዮሐንስ መጽሐፍ ናት። ሊቃውንቱ ከመራቀቅ የተነሳ መልካ መልክ አይተረጎምም ይባላል። የተጻፈ ባይኖርም ያው ከመራቀቅ የተነሳ ነው። ስንት የሚተረጎም ይነገራል ከማለት አንጻር ይመስለኛል። መልካ መልካም በሁለት መጽሐፍ በኋላ ነው አሁንማ እየተተረጎመ ሰው ማወቅ አለበት ምንድን ነው ግዕዝ ውስጥ ያለው የሚለውን። ከዛ እሱን ተርጉም የመጣውና ወደ 5000 ኮፒ አሳተሙ እሳቸው እና ሸንኮራ ዮሐንስ ይዘነው ስንሄድ መጽሐፉ አልቆ መጣን። አንድ አቅጣጫ ቴክ። ስለዚህ ይሄ ነገር ሌላ ስራ ፈጠረ ማለት ነው። ልካ እንደዚህ መኖር ይቻላል። ከዛ በኋላ ራጉኤል ቤተክርስቲያን ብፁዕ አቡነ አብርሃም በዚያን ጊዜ ቆሞስ አባ ቃለ ጽድቅ ይባላሉ። መልአከ ኃይል ቆሞስ አባ ቃለ ጽድቅ አሁን አቡነ አብርሃም የቤተ ክህነት ስራ አስኪያጅ። እሳቸው ጋር ያው ሮብሮብ አስተምር ነበር። እዛ ሮብሮብ እንዳስተምር አዘውኝ እዛ አስተምር ነበርና በዛ ተገናኝተን የሆነ መጽሐፍ ተረጎምኩኝና አሳያቸው። ሳሳያቸው ለመጀመሪያ ጊዜ የተናገሩትን ነገር አረሰው። አንተ በቃ ሀብተ ጸጋህ ትርጉም ነው አሉ። ይችን ነገር አረሳትም። እንደውም ከዛ አልፈው ወስደው የሆኑ አንድ ወደ አዲሱ ገበያ አካባቢ አንድ ማተሚያ ቤት የነበራቸው እናት ነበሩ። እኔ ምንም ሳንቲም የለኝም። የኔ ሳንቲም ያ ቅዱስ ጴጥሮስ እንዳለው እኮ ነው። ምንም የለኝም፣ የምሰጠው ወርቅና ብር የለኝም ብሎ አይደለ የተሰጠውን ፈውስ የሰጠው። እኔ ወርቅና ብር የለኝም፣ እኔ ቅኔ ነው ያለኝ። ስለዚህ ሂድና እዛ አሉኝ። ሄድኩኝ። እሳቸው ስለነገሩልኝ እናታችንም አተሙልኝ በነፃ። አሁን ተጀመረ ማለት ነው። በነፃ ታተመ። ከዛ በኋላ ያለው እንግዲህ ለራሱ መሄድ ነው። አንድ ነገር መነሻ ያስፈልገው የለም እና ተጀመረ መጽሐፉ ማለት ነው። ከዛን ጊዜ ጀምሮ ይሄ እንግዲህ 80 ውስጥ ነው የሆነው። አሁን አስቢ እንግዲህ ከዛ በኋላ ነው እንግዲህ እነዚህ 80 መጽሐፍቶች የተሰሩ። ይሄ ማለት ግን ለኔ ነው ማለት አይደለም። መጽሐፉ የኔ ሆነው እኔ አሳታሚ ሆኜ አይደለም። ሰዎች ናቸው አሳታሚዎች አሉ የሚፈልጉ ይሄን ተርጉሙልን ይላል። ከውጭ በተለይ ከውጭ ነው በአብዛኛው
ከውጭ ነው። እዛ ያሉ ኦርቶዶክሳውያን ትርጉም ፈረንጆች ይፈልጋሉ። ፈረንጆችም አሉ። ለምሳሌ ልንገርሽ፣ አንድ ፈረንጅ ይዞት የመጣው የሕክምና ስለ መድኃኒት ነው የሚያወራው መጽሐፉ። ጀርመን ውስጥ ያለን ኮፒውን ነው የሚያመጡልሽ፣ ግን መጽሐፉ የኛ ነው። ሲሰጠኝ ዋና መጽሐፍ እዛ ነው። በአብዛኛው ከኢትዮጵያ ታሪክ መጽሐፍቶች፣ የኢትዮጵያ ቅዱሳት መጽሐፍቶች የክርስትናውም የእስልምናውም ውጭ እኮ ነው ያለው ዋናው። ያንን ማሰባሰብ አለ። እዛ ያቺ ዳቦ ተቆረሰች፣ ወልደ ሩፋኤል መጣ፣ ቅኔ አረገ። መጋቢ ሚኒስትር ወልደ ሩፋኤል ቅኔ ዘረፉልኝ። የአባይ ልጅ ውሃ ጠማው። እኔ ራሴ ተነሳው፣ ሙሽራው ተነሳ ራሴ ነው። አሁንም ምንድነው ማረገው? ቅኔ ሳረግ አንቺ አሁን ለአንቺ ቅኔ ባረግ ለአንቺ አንድ ካረኩ ለራሴ አንድ ነው የማደርገው። ገብቶሻል? ሁልጊዜ እንደዚህ ነው የማደርገው። ቅኔ አደረግን እዛ ሰርጉ ላይ ፈሰሰ። ስንወርድ በጣም ጥሩ ነው። ይኸውልሽ አሁን ገድላት፣ ድርሳናት ሰዎች የሚመስላቸው ስለዚያ ስለ ጻድቁ ወይንም ስለ ቅዱሱ ሰው ብቻ የሚናገሩ ይመስላቸዋል። አንዳንድ ገድላት ውስጥ የኢትዮጵያ ታሪክ ተቀምጦ ታገኘዋለሽ። የኢትዮጵያ ሕዝብ ታሪክ ተቀምጦ የኢትዮጵያ ሕዝብ በሆነ ወቅት ያደረገውን ነገር ታገኛለሽ። እስቲ ለምሳሌ ስነ ከዋክብት አቡሻህር የምንለው ትምህርት ልታይ ትችያለሽ። አሁን ለምሳሌ በቅርብ ጊዜ አንድ የታሪክ መጽሐፍ የሆነ ሰው ይዞ መጣ። እዛ ታሪክ መጽሐፍ ውስጥ በጣም የደነቀኝና የገረመኝ ግዕዝ ስለሆነ የቤተ ክርስቲያኒቷ የፓትሪያርኮች ተራ የተነሱበት ከጥንት ጀምሮ እስካሁን እስካሉት ፓትሪያርክ ድረስ ከነ አቡነ ባስልዮስ ድረስ ሊጻፍ ይችላል። እዛ መጽሐፍ ውስጥ ግን የኢትዮጵያ ነገስታት በየዘመኑ ኢትዮጵያ ከተፈጠረችበት ጊዜ ጀምሮ የነገሱ ነገስታት ታሪክ አለ። መቼ እንደነገሰ፣ ስንት ሰዓት እንደነገሰ፣ አንዳንዱ ግማሽ ቀን፣ አንዳንዱ አንድ ሰዓት፣ አንዳንዱ ለተወሰነች ደቂቃ ነግሶ የሞተ አለ አይደለም? እነዚህ ታሪኮች ያሉበት ይሄ ሁሉ አልገረመኝም። እሺ ሊኖር ይችላል። እዛ መጽሐፍ ውስጥ ግን በግዕዝ የተጻፈ መጽሐፍ ውስጥ የሙፍቲዎች ኢትዮጵያውያን ሙፍቲዎች በዝርዝር ያስረዳል እዛ ላይ። ይሄ ሊደንቅሽ ከዚህ የበለጠ ታሪክ የለም። ይሄ አንድነታችንን የሚያሳየን ነው። ገብቶሻል? እና ኢትዮጵያውያን ለዚህ ነገር ቦታና ትኩረት ቢሰጡት የተሻለ ነው ብዬ አስባለሁ። አሁን ያ ፈረንጅ የመድኃኒቱ ትርጉም እሱ በጣም ይከነክነኛል። ለምን ሲተረጉም አንድ እጻው እንጨቱ ወይንም ተክሉ ምን መደረግ እንዳለበት ይገልጻል መጽሐፉ። ግን የእጽዋቱን ስም ነቅሎ አውጥቶ ነው ያንን የሰጠኝ። ያ መጽሐፍ የራሳችን አይደል? ወደኛም እንዳይመጣ ከመፈለግ ነው። በጣም ይገርማል። ግን ያ መጽሐፍ ቢኖርና አንድ አቅም ላለው ኢትዮጵያዊ ባለሀብት ወስደሽ ይሄን ብናረግ ብትሽው ሊሰማሽ አይፈልግም፣ አይሰሙም፣ አያዳምጡም። እና ይሄን ነገር ትኩረት ሰጥተን ኢትዮጵያዊነታችንን ከፍ ብናደርገው ጥሩ ነው ብዬ ነው የማስበው። ለምንድን ነው አሁን ይሄ ብዙ በጥበብ የተሞሉ ቲያትሮች ተሰርተዋል። ብዙ የሌሎችን ሰዎች ስራ ማክበር ያስፈልጋል፣ የራስሽ እንዲከበር። ግን እነዚህ ፈረንጆች እኛ ጋር መጡ። ለምንድን ነው ይሄን የፈለጉት ብለሽ እስቲ ጠይቂ። አየሽ፣ ይሄንን ግን ለነሱ ከመስጠት ይልቅ እናንተ እንዲህ አድርጉና እንዲህ ብናደርገው ይሄ እንዲሆን ያስፈልጋል።